እሺ ሰላም ውድ የሚኒስትሪ የዘንድሮ ዓመት የሚኒስትሪ ተፈታኞች እንዴት ናችሁ? እንግዲህ መቼም አትለቁትም እያጠናችሁ ይሆናል ብዬ ተስፋ አደርጋለሁ። እሺ ዛሬ ደግሞ አንድ ጥያቄ ይዤላችሁ መጥቻለሁ። ጥያቄ የሚለው አንድ ነጋዴ 10 በጎችን ሽጦ 120 ሺህ ብር በባንክ 120 ሺህ ብር በባንክ አስቀምጠዋል። ባንኩ በአመት 5% ወለድ ቢያስብበትና ከ7 አመት በኋላ ጠቅላላ ስንት ብር ይኖረዋል ይላል። የተጠየቅነው የዛ ነጋዴ ነው። ስለዚህ እዚህ ላይ ባስቀመጥኩላችሁ ፎርም መሰረት ወለድ ማለት ፐርሰንት ሲባዛ በጊዜ ሲባዛ በመጠን ነው። ስለዚህ ወለድ ማለት 5% እና 500ኛ እኩል ነው። ስለዚህ 500ኛ ሲባዛ በሰባት 7 ጊዜ ተሰጠ ማለት ነው። ከ7 አመት በኋላ ከተባለ 7 ማለት ነው 7 አመት። ስለዚህ ሲባዛ በ7 ሲባዛ መጠኑ 120 ሺህ ብር ነው። ስለዚህ አሁን በቀላሉ እቺን ሁለቷን ዜሮ በዚች ሁለቷ ዜሮ እናጠፋቸዋለን፣ ይጣፋሉ። ከዛ 35 ሲባዛ በ100 1200 እናደርገዋለን። ከዛ አሁን ወለድ እኩል ነው 35 ሲባዛ በ1200 ይሄ ማለት 42,000 ማለት ነው። ስለዚህ ጠቅላላ ወለዱ 42,000 ይሆናል። ስለዚህ እኛ ግን የተጠየቅነው ወለድ ሳይሆን ጠቅላላ ስንት ብር ያገኛል ማለት ጠቅላላ ዋጋ ማለት እኩል ነው ወለድ ሲደመር የመጀመሪያው የገንዘብ መጠን ማለት ነው። ስለዚህ ወለድ ሲባዛ የገንዘብ መጠን የመጀመሪያው የተሰጠን የገንዘብ መጠን 120 ሺህ ብር ስለሆነ ሲደመር 42,000 ብር ይሆናል። ስለዚህ 0 በ0 ስትሬት ይወጣል 2 6 1። ስለዚህ ጠቅላላ የገንዘብ መጠኑ 162,000 ይሆናል። ስለዚህ መልሱ የሚሆነው ሐመርኋ ነው። እሺ የዛሬ የነበረን ቆይታ ይሄን ይመስል ነበር። ቀጣይ ሌላ ጥያቄ ይዤላችሁ እመጣለሁ። ይህን ቻናል ሰብስክራይብ ያላደረገ ካለ አድርጉ። ምርጥና አዳዲስ የተለያዩ ጥያቄዎችንም ይዘጋጃል። እንዲሁም ከፈለጋችሁ በተለያዩ በ5ቱ የትምህርት ዘርፎች ለሚኒስትሪ እንዳገለግላችሁ አወጣለሁ። ባይ ባይ።